ሰላም እንዴት ናችሁ? ዛሬ ፍራንክፈርት አማይን ጀርመኒ ተገኝቻለሁኝ። ጀርመኒ ፍራንክፈርት እንግዲህ ወይ እንደዚህ ነው የምትመስለው ወይ ደግሞ እንደዚህ ነው የምትመስለው። ሁለቱንም ነው የምናየው ዛሬ። እንግዲህ ፍራንክፈርት ላይ እንደዚህ አንደርከቨር ካልሆናችሁ አስቸጋሪ ነው። በተለይ ባለፈው አካባቢ በዚህ መልክ ነው ቪዲዮ የሚቀረጸውና ብዙ ነገር ያው ከባድና ከባድ ስለሆነ እንደዚህ አማርኛ ያወራሉ። አንዳንድ ሰዎች ያወራሉ ሳይሆን አንዳንድ ቃል ይሰማሉና በጣም የሚያስቸግረው ነገር ምንድነው? በአማርኛ እንደፈለጋችሁ ማውራት እንዴ የምገኝበት ቦታ ፍራንክፈርት አማይን ሀባኖፍ ወይም ደግሞ የፍራንክፈርት ሴንትራል ስቴሽን ነው፣ ትሬን ስቴሽን ነው። በጣም ብዙ ሰዎች ነው እዚህ የሚመጡት። በጣም ብዙ ሺህ መንገደኞች በቀን ውስጥ ይስተናገዳሉ። ወደ ተለያየ ከተማ ይሄዳሉ። አሁንም ሰዎች እየገቡ እየወጡ ነው የሚገኘው። እንዳሳየዋችሁ ከሆነ ላይክ አሁን ያለበት ቦታ ሴንትራል ስቴሽን ነው። ጥሩ ነው። መንገደኞች ናቸው የሚኖሩት፣ የሚወጡ የሚሄዱ የሚገቡ ምናምን። ነገር ግን ከዚህ አለፍ ስትሉ ማሳያችሁ ቦታ የፍራንክፈርት ጉድ የሚባልበት በኩል ሄዳለሁ፣ በቀኝም በኩል ሄዳለሁ። ቪዲዮዎችን ላሳያችሁ ሞክራለሁ። እንግዲህ ለፕራይቬሲ ፖሊሲ ሲባል የማደርገው ነገር ምንድነው? ቪዲዮውን ከስር ነው ማስቀምጠው፣ የኔን ሰልፊ ነው ማለት ነው። ምክንያቱም የሰዎችን እንዳለ ማለት። ከዛ በተረፈ ፌሳቸውን አጠፋለሁ። የኛም ዜጋ ባይሆኑ በተወሰነ መልኩ ቤተሰብ አላቸው፣ ሰዎች አላቸው እዚህ ከተማ ሲኖሩ የሚኖሩበት ነገር ስላለ ማለት ነው። እንደምታዩት የፍራንክፈርት ሰው በጣም ፈታ ያለ ነው። ምን እያደረገ ነው ብሎ እንደሚያስብ ተስፋ አደርጋለሁ። ሰው ፍራንክፈርት ላይ ካገኟቸው ጥሩ ነገሮች ውስጥ ግድ ብያቸዋለሁ በእንግሊዝኛ። መጥፎቹን ነገሮች አማርኛችን ጥሩ ስለሚገልጸው ግድ ብያቸዋለሁ። በዚህ ቪዲዮም እሱን ነው እያየን የምንገኘው። ለዚህ ዩቲዩብ ቻናል እንግዲህ ቤተሰብ ካልሆናችሁ በድጋሚ እንደምትጠብቁት የተለያዩ ከተሞችን ግድ ለማየት ሰብስክራይብ ማድረግ ይጠበቅባችኋል። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉልን። ለሁላችሁም ኢንጆይ እያደረጋችሁ አንዳንድ ነገሮችን የምታዩበት ቪዲዮ ይሁንላችሁ። ሮቢ ነበረ ቪዲዮ እየቀረጽክ ነው ወይ ብሎ የፖሊስ መኪና ከፊት ለፊት ያለ ካውንተሮች ናቸው። ላይክ ጃንኪዎች ስለሆኑ ብዙ ነገር ለማየት እንሞክራለን። ያው ከባድ አካባቢ ነው። አካባቢው እንደምታዩት ይሄን ያህል እንትን አይደለም፣ ግን አንደርከቨር ስትሆኑና ሁለት ነገር ማድረግ አለባችሁ። አንደኛ ኮፍያ ነው፣ ሁለተኛ መነጽር ነው። ይሄ አይ ኮንታክት በጣም ስለሚጎዳ ማለት ነው። ላይክ አይ ኮንታክት ካላችሁ ሰዎች ስለሚያደርጉ። ከዛ ውጪ ግን ብዙ ነገር ፍራንክፈርት ከዚህ ሰፈር አንጻር ነው የሚታየው ብዬ አስባለሁ። እያሳየዋችሁ እሄዳለሁኝ ማለት ነው ያለውን ነገር። መጀመሪያ ምንድነው ይሄ ተስፋ የቆረጠ ሰፈር ነው። ሰፈሩ ላይ ምን እንደሚሆን አባዳ አይመስልም። በጣም አሪፍ ፖሊስ መኪና ይታየኝ። በኋላ ደግሞ እኔ ተመላልሳችሁ መጠየቅ እዳ እንዳይሆንባችሁ ከማለት አንጻር ግን ያው ይህ ሰፈር ያው ብዙ ነገር አለው። ሰልፊ ማድረግ ትችላላችሁ ጋ ለገባቸው ነው። ግን ካሜራ በመጋዘው ሰዓት ፎቶዬም ቪዲዮዬም ምናምን ካለ ያው ቤተሰብ ያላቸው ሰዎች ናቸው ሁሉም ብዬ አስባለሁ። ሌላ ዜጎችም ቢሆኑ ማለት ነው፣ የትም ሀገር ዜጎች ቢሆኑ ግን ራሱን ችሎ ይሄ
ለማንነታቸው መጠንቀቅ ስለሚያስፈልግ ከዚህ አካባቢ አንጻር ነው ብዙዎቻችሁ አጥፍቻ አሳያችኋለሁ ከስር በአጭሩ በዚህ ከስር አድርጌ ማለት ነው ያለውን ነገር ብዙ ማሰብ መጨነቅ የለባችሁ። ግን እንደዛም ሆኖ ላይክ ከባድ ነው ማለት ነው። ከዚህ አካባቢ መጡ አካባቢ እየተሻገርን እያለፍን ያላየነው የምናይበት ሰፈር ነው። ሰው ያለውና እስካሁን አበሻ የሚመስል ተቆራ ያለ ሰው አላየሁም። ሰው ካየሁ ግን ሰላም ብዬ ማወራቸው ነው የሚሆነው። አልሰደዱም ካልመቱኝ ማለት ነው። ይሄ አካባቢ ነው እንግዲህ በጣም ፍራንክፈርትን እንትን የሚያደርገው የባኖፉ ነው ዋናው ወይ ደግሞ ሴንትራል ስቴሽኑ ነው። ደረስ እያሳያቸው ገብቼ በኋላ ላይ ይሄ ሰፈር ነው በደንብ ፍራንክፈርትን ላይክ የሚያስወቅሰው ሰፈር ይሄ ሰፈር ነው። ይሄ ሰፈር ከሀሺሽ አንጻር ከሴተኛ አዳሪዎች አንጻር ከሀሺሽ ንግድ ከበረንዳ ማደር እና ማንኛውም ነገር በዚህ ተናለ ፖሊሶች በጣም ስራ የሚበዛባቸው ሰፈር ነው። ሃምቡርግ እና ፍራንክፈርት በጣም ትንሽ አስቸጋሪ ከተማ ነው። በርሊን አሳያችኋለሁ። በርሊን ቪዲዮ በምንሰራው ቪዲዮ ላይ በርሊን ላይ የሚያስቸግረው ናይከለን የሚባል ሰፈር አለ። ሁል ጊዜ ፖሊስ ስራ የሚበዛበት ሰፈር በርሊን ላይ ማለት ነው። ላይ ስትመጡ ፍርሃት ኦር ደግሞ ሳምቲንግ የሆነ ነገር አያስፈልግም። የሚያስፈልገው ምንድነው? አንዳንድ ጊዜ ሰዎች ፈገግ ስትሉላቸው ትንሽ የተወሰነ እንትን ሊሆኑ ይችላሉ። ብዙዎቻችሁ ትፈራላችሁ። እዚህ ፍራንክፈርት የምትኖሩ ሰዎች በራሳችሁ እዚህ አካባቢ መታችሁ አታውቁም አውቃለሁ። እኔ ግን ደፈር ብዬ የማታውን ቪዲዮ እንግዲህ እኔ ማታ ላይ እመጣለሁ ብዬ ነበረ። ማታ ላይ ቢመጣ ሴንትራል ስቴሽኑ በተወሰነ መልኩ ገብተን የምናይ ነው የሚሆነው ማለት ነው። መሰለኝ በተወሰነ መልኩ ከፊት ለፊት አበሾች ናቸው። አበሻ ናት። ገላምጣን ያለፈችው እኔ ብለው ለምንድን ነው የምትፈሩት? አትፍሩ ተብላችኋል። የሚቀጥለው ማሳያችሁ ቦታ የሚሆን ነው። ለማንኛውም የሚገኘው ማይን ታወር ላይ ነው፣ 54ኛ ፎቅ። ታች ወርደን ነገር ከመሰረቱ ጥሩ ነውና ታች ወርደን ያለውን ነገር ከታች ጀምረን ወደ ውስጥ እንገባለን። መግቢያው ስንት ነው? ምንድን ያለው ነገር? ፍራንክፈርትን ዛሬ በደንብ ነው ማሳያችሁ። አሁን ግን የምንሄደው ወደ ማይን ታወር ለመግባት ስለሆነ ማይን ታወር ላይ ስትሄዱ የመጀመሪያው ነገር ምንድነው? ሴኩሪቲ ቼክ ይኖራል። ካሜራ አይፈቀድም መግቢያ ላይ። እንደገባችሁ የምታገኙት ፊት ለፊት ትኬት ኦፊሷን ነው ማለት ትኬት ትገዛላችሁ። 9 ዩሮ ነው ለአዋቂ። ለህፃናት ደግሞ ከ6 ዩሮ ጀምሮ ከልጆቻችሁ ጋር ሄዳችሁ ብታዩት ሜን ታወር ሙሉ ፍራንክፈርትን ነው የምታዩበት። ይሄንን ነው የሚመስለው ፍራንክፈርት ከላይ ማለት ነው። በደንብ እናየዋለን። በደንብ ነው የምናየው። ሰው እዚህ አሁን የተገኘበት ቦታ ላይ ሙሉ ፍራንክፈርት እንደምታዩት እንደነገርኳችሁ መግቢያ 9 ዩሮ ነው። ብዙውን ነገር ስታዩ በጣም ነው ከተማውን የምትወዱት።
ከጥግ እስከ ጥግ ታያላችሁ። ቴሌስኮፕ አለ፣ የምትፈልጉት ቦታ አቅርባችሁ ታያላችሁ። ሰዎች ከልጆቻቸው ጋር ይመጣሉ፣ ከጓደኞቻቸው ጋር ይመጣሉ፣ ከፍቅረኛቸው ጋር ይመጣሉ። ሜን ታወር ግድ በጣም አንደኛ ነው፣ አሪፍ ነው። ትንሽ ስለ ፍራንክፈርት ልንገራችሁ። ፍራንክፈርት እንግዲህ በጀርመን ኢኮኖሚ ውስጥ ትልቁን ኢኮኖሚ የኢሮፒያን ሴንትራል ባንክ እዚህ ፍራንክፈርት ነው የሚገኘው። እሱም ብቻ አይደለም፣ የእኛ ሀገር የኢትዮጵያ ኩራት የሆነው የአፍሪካ ትልቁና ዋነኛው ግዙፍ አየር መንገድ የኢትዮጵያ አየር መንገድ ፍላይቱ ከፍራንክፈርት ነው። እንግዲህ የፍራንክፈርት ኤርፖርት ይታወቅ ነው፣ ኢንተርናሽናል ኤርፖርታቸው ጀርመን ውስጥ ትልቁና ዋናው ኤርፖርታቸው ነው። ብዙ ከተሞች ላይ ኢንተርናሽናል ኤርፖርቶች አሉ። በእርግጥ ግን ፍራንክፈርት አማይን በኤርፖርቶች አይታማም። ህይወትማ ሜን ታወር እንዴት እንደሚያምር ሙሉን ለማሳየት ሞክራለሁ። ሁሉንም አሳያችኋለሁኝ። እንግዲህ ፍራንክፈርትን ድሮ እኔም ሳስብ የሚመስለኝ ምንድነው ላይክ ከምሰማው ነገር እዛ ባኖፍ አካባቢ ወይም ሴንትራል ስቴሽን ሄጄ ከማየው ነገር አንጻር ብዙ ነገር ነው የምስለው፣ ግን እንደ ቦታው ነው የሚሆነው። 3 ቦታዎች ነው ዛሬ የምንሄደው። ሜን ታወር የምንሄድበት ቦታ ውሃ አለ። ወክ ማድረግ ትችላላችሁ፣ ስፖርት መስራት ትችላላችሁ፣ የተለያየ ነገሮችን ማድረግ ትችላላችሁ። መብላት መጠጣትም ከፈለጋችሁ ቦታው ላይ አለ። በደንብ ሰዎች ኢንጆይ የሚያደርጉበት ቦታ ነው። ከግርግሩ አረፍ ብለን እንግዲህ ትንሽ ራሳችንን ካረጋጋን በኋላ ወደሚቀጥለው መዳረሻችን ነው የሚሆነው። አሁንም ከኔ ጋር ናችሁ። ፍራንክፈርት አማይን ፍራንክፈርትን ዞር ብለን የምናየው አሁን የሚሄድበት ቦታ ብዙዎቻችሁ መታችኋል ብዬ አስባለሁ። ጀርመን የመጣችሁ ነውና ብዙዎቻችሁ መታችኋል ብዬ አስባለሁ። ላሳያችሁ ልሞክር። የፍቅረኛሞች ድልድይ ይለዋለሁ እኔ፣ እናንተ ምንም በሉት ስሙን። ይሄ ቦታ ላይክ ብላችሁ ካሰባችሁ ቶሎ በለመነ ነው ፍሬ እሱን ሰላም ያልኩት። ዛክሰን ሃውዝን የሚባለውን ሰፈር ብዙ ረዥም ነው። ውሃ አለ እንደምታዩት። ሞር መዝናናት፣ ሞር ነገሮችን ማየት ምናምን ትችላላችሁ። ብዙ ነገር እንትን ነው ላይክ የምትዝናኑበት ላይክ ወክ ማድረግ የምትወዱ ከሆነ ውሃ የምትወዱ ከሆነ ይሄ የቀን ላይፍ ደስ የሚላችሁ ከሆነ ቀን ላይ በደንብ ሰዎች እንደምታዩት በደንብ ወክ ያደርጋሉ፣ ተቀምጠው ይበላሉ፣ ይጠጣሉ። በተለይ አሁን ሰመር ስለሆነ ማለት ነው ሰው
ከዚህኛው ጫፍ እስከ ዛኛው ጫፍ ያለ ነው ማለት ነው። ይሄ መሃሉ መንገድ ነው። አክቹአሊ አዞርኩት ደግሞ ለምሳሌ የምታገኙት የከተማውን ሴንተር ማለት ነው። ሜን ታወር ማለት ነው። እዛ ጋር ነው የምታገኙት ማለት ነው። በዚህ ጋር በጣም ከሄድኩኝ ሊሄድ የምችለው ጫፍ ድረስ ውሃ ተከትዬ ነው። እዛ ድረስ መሄድ እችላለሁ። በጣም ረዥም መንገድ ነው ያለው። ወክ ማድረግ የምትወዱ ከሆነ ውሃ የሚያስደስታችሁ ከሆነ ማታ ላይ በጣም ነው የሚያምረው። ሰው በደንብ ላሳያችሁ። በዚህ ጋር ስትሄዱ እንግዲህ የምትደርሱበት አለ። እዛ ጋር ቀደም የነበርንበት ቦታ ነው። ሰው እያየን ሜን ታወርን እንደዚህ እያየን ይሄ ዋና ከተማ ማለት ነው ያልኳችሁ። ሰው ያ ብሎግ ስትሰሩና ቪዲዮ ስትሰሩ እብድ ናችሁ የምትባሉት የመጀመሪያው። ሁለተኛ ደግሞ ሰዎች ይወዱታል ባይዘወይና ይሄ በጣም ላይክ የምትፈሩ ሰዎች ካላችሁ መንገድ ላይ ፎቶ ለመነሳት ቪዲዮ ለመቅረጽ ብሎግ ለመስራት እንትን የምትሉ ሰዎች ካላችሁ እሱ ትንሽ አስቸጋሪ ነው። ከዛ በተረፈ ሁሉም ሰው በራሱ ቢዝነስ ላይ ነው የሚያተኩረውና እሱ ብዙ ከባድ ነገር አይደለም። ልክ እንዳልኳችሁ ለምሳሌ ይሄ ውሃው ነው አይደለም። ላይክ ጨርሼ ስመለስ ያንን ነው ማሳያችሁ። ከዛ ቀጥሎ ይሄንን ነው ታሳያችሁ የሚችለው። በዚህ ጋር እንሄዳለን ማለት ነው። እንግዲህ ፍራንክፈርትን በብዙ መልክ የምናይበት ቦታ ነው። ይሄ ቦታ የሰው ጠረጴዛ የምጠቀመው አክቹአሊ ማታ ላይ ነው ብዙ ቢዚ የሚሆነው፣ ብዙ እንትን የለውም። ግን ይሄ ቦታ አርብ ዛክሰን ሃውዘን የሚባለው ቦታ ነው። ዛክሰን ሃውዘን ከኤጋል ኖርማል ማለት ነው። ኤጋል ማለት በጀርመንኛ ሌላ ሀገር ያላችሁ ሰው ተማሩ አንድ ቃል። ነገር ግን ላይክ ይሄ ቦታ አሁን ፍሪ ነው ምናምን ነገሮች ምናምን እንትን አይደሉም። ነገር ግን ማታ ላይ ከመጣችሁ አርብ፣ ቅዳሜ የሆነ የበዓል ቀን ዋዜማ ምናምን በጣም እንትን ያለ ሰፈር ነው። እንደምታዩት የኮሌጅ ቤት ላሳያችሁ እችላለሁ በዚህ ጋር እንደን ይሄ እንዳለ የምናየው ማለት ነው ሰፈር ብዙ የእብድ ሰፈር ነው። ፍራንክፈርት ግን እንደተባለው ነው ወይስ እንደተባለው አይደለም? ያለካውት ያላሰሱት ቦታ አለ። እሱን ለምሳሌ እዚህ ቦታ አልሄድክም፣ እዚህ ቦታ ይሄን አልዳሰስክም። ያው እኔ የምዳስሳቸው ለምሳሌ ቦታዎች ይሄ ታሪካዊ ሙዚየም፣ ፓርኮች ምናምን ብዙ በተለይ አሁን ለኛ ለወጣቱ ጄኔሬሽን እንትን ነው ብዬ አላምንም። ወሳኝ ነው ብዬ ማስባቸው ነገሮች ምንድናቸው? የመጀመሪያው ሴንትራል ከተማው ላይ ሰዎች መጥተው ሊበሉ ሊጠጡ ሊዝናኑ የሚችሉባቸው ቦታዎች፣ ሁለተኛ ደግሞ ሾፕ ሊያደርጉ የሚችሉባቸው ቦታዎች፣ ሶስተኛ ደግሞ ልክ እንደዚህ እንዳያችሁት ሰዎች ወክ ሊያደርጉ ስፖርት ሊሰሩ ሊቀመጡ ሊያስቡ የሚችሉባቸው ቦታዎችን ነው የምዳስሰው። ሌሎች ከተሞች ላይ ሲሄድ ግን ለምሳሌ እንደ ሉክሰምበርግ ሊሆን ይችላል፣ እንደ ፓሪስ ሊሆን ይችላል፣ እንደ ብራሰልስ ቤልጅየም ሊሆን ይችላል፣ አላውቅም እንደ ቡዳፔስት ሊሆን ይችላል። ሌሎች ከተሞች ላይም ምዳስሳቸው ነገሮች ካሉ በደንብ ለመዳሰስ ሞክራለሁ። ያለ እንግዲህ የፍራንክፈርት ቪዲዮ ግድ ድስግድ ኦር ድስግድ የሚለውን እናንተ ፈሉ። የትኛው አሪፍ ነው? መጥፎውን ነገር በመልካም አጣፍተን መልካሙን ነገር ብቻ የምናጎላበት ነገር ካለ በጣም ያየነው ነገር ጥሩ ነው የምትሉት ካለ እሱን አስቀምጡልኝ። ግን የትኛውም ከተማ ላይ ግድና ግድ አለ ሰው ምንም አይነት እንትን የለውም። ስለዚህ ለፍራንክፈርት ያላችሁ አመለካከት ነው። ከዚህ ጋር በተገናኘ የተለያየ ቦታዎች ላይ ስትሄዱ የምታዩዋቸውን ቦታዎች ለምሳሌ ታሪካዊ ቦታዎች ነው ወይ ሙዚየም ማለት ነው ወይ ታሪካዊ ቦታና ሙዚየሞችን፣ ፓርኮችን፣ ዞዎችን፣ የተለያዩ ደግሞ ሾፒንግ ሞል ሴንተሮችን፣ አላቅም 5 ስታር ሆቴሎችን፣ የከተማውን ሴንተር ቦታዎች ምን አይነት ነገር ነው ለእናንተ በጣም የሚማርካችሁ? እሱን ኮመንት ሴክሽን ላይ አስቀምጡልኝ። የሚያስመርጠው የሚለውን ነገር ላንሳና የዚህን ቪዲዮ ሀሳብ ልደምድም። አንድን አገር ለመኖር የሚያስመርጣቸው በጣም ብዙ ነገሮች ቢኖሩም አንደኛው ትምህርት፣ ሁለተኛው ፐርስፔክቲቭ፣ ሰዎች ለመኖር ያላቸው ለመስራት፣ ለመለወጥ፣ ለማደግ የሚችሉበት ቦታ ከሆነና ቀጥሎ ደግሞ ስፒሪቹዋሊ፣ ሜንታሊ፣ ኢሞሽናሊ
ሜንታሊ ኢሞሽናሊ እና ስፒሪቹዋሊ ጤነኛ ፊዚካሊ ለምሳሌ ገንዘብ ማግኘቱ መብላት መጠጣቱ መስራቱ ሳይሆን ይሄ ብቸኝነት አለመኖሩ ስትረስ አለመኖሩ ዲፕሬሽን አለመኖሩ አንድ ሀገር ላይ ሲኖር ሰው ጥሩ ነው የሚባለው ስለዚህ በቂ ነገር ካለው በቂ ኢንካም ካለው ዲፕሬሽን ካለበት በቂ ኢንካም ካለው ስፒሪቹዋል ነገር የሌለበት በጣም ነገር ከሆነ ከባድ ነው በቂ ነገር ኖሮ ኢሞሽናሊ ከሰዎች ከሚወዳቸው ከሚያከብራቸው ከሚግባባቸው ሰዎች ጋር ኢሞሽናል ኮኔክሽን ከሌለው ሰው አስቸጋሪ ስለሆነ ለመኖር ሰዎች የሚመርጡባቸው ቦታዎች እነዚህ ነገሮች ይመረጣሉ ከዚህ ጋር በተገናኘ ፍራንክፈርትን በጣም ለየት የሚያደርገውና ፍራንክፈርት የሚወደድበት መንገድ ምንድነው ደካማ ጎኑ እንዳለ ሆኖ ኦርቶዶክስ ብትሆኑ የተለያዩ ቸርቾች መሄድ ትችላላችሁ ማምለክ ትችላላችሁ እዛ ሄዳችሁ ከቅዱሳን ጋር ህብረት ማድረግ ትችላላችሁ ከወንድሞቻችሁ ከእህቶቻችሁ ጋር በደንብ አምላካችሁን ማምለክ ትችላላችሁ ፕሮቴስታንትን ብትሆኑ ደረዝ ብዙ ኦፖርቹኒቲዎች አሉ ለማምለክ ህብረት ለማድረግ እዛ ሄዳችሁ ስፒሪቹዋል ነገራችሁን ለማሳደግ ማለት ነው በጣም የተባረኩ ወንድሞች እህቶች አሉ ማለት ነው ሙስሊምም ከሆናችሁ እንደዛው በሌላ አንፃር ደግሞ ኢሞሽናሊ ከስፒሪቹዋሉ ሲወጣ መብላት መጠጣት መዝናናት በሐበሻው ኮሚኒቲ ብዙ ሐበሾች ያላቸው የመዝናኛ ቦታዎች አሉ ሬስቶራንቶች አሉ የተለያዩ ነገሮች አሉ ፍራንክፈርት ብዙ ነገሩ ጥሩ ነው ፍላይት ለማድረግ ደግሞ ሌላኛው ጥሩ ነገር ነው ፍላይት ለማድረግ ስታስቡ ለስራና ለአንዳንድ ነገሮች ፍራንክፈርት ይመስላል አሪፍ ነው ከአየር መንገዱ አንፃር አየር መንገድ አካባቢ ላይ ብዙ ኤርፖርት ማለት ነው ብዙ ሰዎች ስራ የማግኘት እድል አላቸው የተለያዩ እንቅስቃሴዎች አሉ የተለያዩ ስራዎች አሉ ምናምን አሉ ስለዚህ መዝናናት ብትፈልጉ መስራት ብትፈልጉ ፍላይት ማድረግ ብትፈልጉ ትንሽ የሚያስቸግረው የፍራንክፈርት ደካማ ጎን ምንድነው የሌላ ዜጋ ከሆናችሁና ወረቀታችሁ ትንሽ አስቸጋሪ ከሆነ የኢሚግሬሽን ቢሮ ማለት ነው አውስለነ ቢሆን የሚባለው በጣም ቢዚ ስለሚሆን እና ትንሽ ኤክሰስ ስለሆነ የስደተኛ ቦታው አቅሙ የማስተናገድ አቅሙ ትንሽ ደከም ያለ ነው ከዛ አንፃር ደካማ ነው ሌላው ምንድነው ቤት እና የምትኖሩበትና የምትሰሩበት ቦታ ከተራራቀ እሱም ትንሽ ያስቸግራል ቤት ያስቸግራል እንደ ሁሉም ከተሞች ማለት እንደ ሙኒክ እንደ በርሊን እንደ ሌሎችም እንደ ኒውዮርክ ማለት ትልልቅ ከተሞች ላይ ያለ የሚጠበቅ ነገር ነው ከዛ ውጪ ግን ምንም ይሄን ያህል መጥፎ ነገር ሆኖ አላገኘውትምና እናንተ ጥሩ ከፍራንክፈርት ያገኛችሁትን የእናንተን ኤክስፒሪየንስ ወይ ደግሞ መጥፎ የምትሉትን ፍራንክፈርት በዚህ ምክንያት ለመኖር አይመረጥም ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ስፔሻሊ ጀርመን ካላችሁ ማለት ነው በዚህ አጋጣሚ ፍራንክፈርት የምትመጡ ካላችሁ ዌልካም ብለናል ለሁላችሁ